አቤም ወደፊት አባይ ይሆናል። አቤ ማለት ለኔ ዳዲ ነው የምለው ሁሌም እዚህ የመጣው ጊዜ ማለት ነው። እንደ ልጁ የሚያይ እነሱን ደግሞ እንደ እህታቸው የሚያዩ እኔም እንደ እህቶቼ የማያቸው እሷም እንደ እናቴ አብሮ በቃ ድሮ ከህፃንነቴ ጀምሮ እሷ ያሳደገችኝ እናቴ ናት። ግን እዚህም መጥቼ በቃ ልክ አይፊል እንደገና ተወልጄ አብሬያቸው አደግኩ ነው የሚሰማኝና በጣም ነው የምወዳቸው። ሁሌ ደስታቸውን ማየት ነው የምፈልገው። እኔ የወርዲ በጣም ጎበዝ ልጅ ናት። አብሬያት አንድ ክፍል አጋርታኝ ሁሌ በቃ ስንት አመት ነው 2 አመት ምናምን ከሷ ጋር ነበርኩና እሺ በቃ ሺዝ ላይክ እንጃ ምን ብዬ እንደምነግርሽ አላውቅም። በጣም ነው የማመሰግንሽ ለሁሉ ነገር ላደረግልኝ ነገር። አንቺ ጎበዝ ልጅ ነሽ። በጣም ጸባዋ ደግሞ በጣም በቃ ደስ ሲል ስልክ ስታወራ እኔ ስተኛ ምን በቃ ለኔ ነው የምታስበው ረበሽኳት ብላ ማለት ነው። በቃ ይሄን ያህል ነው የምታስበውና አመሰግንሻለሁ ይወድዬ ላደረግሽልኝ ነገር በሙሉ አይላክ እንግዲህ መድረክ የመያዝ እድል አንዱ ይሄ ነው። እኔ አንድ ነገር ማለት ፈልጋለሁ። ዛሬ ስለ ዮርዲ ሳይሆን ስለ አማሩ መናገር ፈልጋለሁ። አማሩ ትልቅ ሴት ናት። የሴት ሮል ሞዴል ናት። በከፍታም በዝቅታም በምቾትም በጦትም በሀዘንም በደስታም በቃ የእግዚአብሔር ቃል የሚያዘውን የምትሆን ሴት ናት። በእውነት አቤ በእውነት ነው በህይወት ለመኖሩ ምክንያት እሷ ናት። እውነት ነው። ሰዎች በችግር ጊዜ ጥለው ይሄዳሉ፣ በህመም ጊዜ ጥለው ይሄዳሉ። ግን ታማኝ ሆና እስከዛሬ ድረስ በባሏ ሳታፍር ከብራ አኩርታን ያለች ነች። አቤ ደግሞ ለሀገሩ ባለውለታ ነው። በእውነት ነው የምለው። በዛ የወጣትነት ዘመኑ ይልማም ብቻ የኢትዮጵያን ፖለቲካ ተቀላቅሎ ብዙ ነገር ያደረገ ሰው። ስለዚህ ለሁለቱም ክብር ይገባቸዋል። በተለይ አማሩ ልጆቿን ዛሬ ላይ ያደረሰችው እርሷን ነክሳ ነው። አቤም ብዙ ደክሟል። ስለዚህ ለሁለቱም ጥንዶች እግዚአብሔር እድሜና ጤና ይስጣቸው። ሮል ሞዴሎች ናቸው። በርቱ በሏቸው።